እግዚአብሔር ይመስገን። የጌታ ሰላምና ጸጋ ይብዛላችሁ። አሜን። እግዚአብሔር ዳግመኛ በዚህ መልኩ እንድንገናኝ ይህንን ዕድል ስለሰጠን ስሙ ለዘላለም ብሩክ ይሁን። አሜን። ዛሬ ከኔ ጋር ከእግዚአብሔር ቃል እንድናይ የወደድኩት ክፍል የሚገኘው በሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ ቁጥር 10 ያለውን ክፍል እናያለን። ክብር ለአምላካችን። አቤቱ አምላካችን ሆይ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። ስለዚህች ስለተወደደች ቀን ስምህ ለዘላለም ብሩክ ይሁን። አንተን የሰጠን ተመስገን። ጌታ ስላደረግልን መልካምና ድንቅ ነገር ሁሉ ስምህን ለዘላለም እንባርካለን። ክብር ሁሉ ለስምህ ይሁን። እግዚአብሔር ሆይ በዚህ በቃል ማዕድ ዙሪያ ተሰብስበናል። ከቃልን እንድታስተምረን እግዚአብሔር ሆይ እውነትን እንድታበራልን እንደ ቃል መኖር እንድንችል እንድትረዳን መንፈስ ቅዱስ በማዕከላችን እንድትመላለስ ቃልን ደግሞ እንድታከብረው በጌታ ኢየሱስ ስም እንለምናለን። የቃልህ እውነት ብቻ ይግዛል። ጌታ ሆይ ራሳችንን ከቃል ስር እናስገዛለን። ራሳችንን ከዚህ እውነት ስር እናዋርዳለን። የከበረው ቃልህ በእኛ ሕይወት ይክበር። እኛ ሳንሆን ቃልህ ብቻ በማዕከላችን ይክበር። ክብር ይሁንልን። ለእያንዳንዳችን ተናገረን። በጌታ በኢየሱስ ስም አሜን። የሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ያለውን ክፍል አነባለሁ። እንደዚህ ይላል። በጌታ ስም አነባዋለሁ። ቃሉን ሁሉ በሕዝብ ጆሮች በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃ ነበረ። የሚወደው ባሪያው ታሞ ሊሞት ቀርቦ ነበረ። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነ። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችንን ይወዳልና ምኵራብም ራሱ ሰርቶልናልና ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ። አለው፣ ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ከእኔ በታች ወታደሮች አሉ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬንም ይህንን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ በእርሱ ተደነቀ። ዞርም ብሎ ለተከተሉት ሕዝብ እላችኋለሁ በእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው። የተላኩትም ወደ ቤቱ ተመልሰው ባሪያውን ባለ ጤና ሆኖ አገኙት ይላል እግዚአብሔር ቃል። ዛሬ የምንመለከተው ጌታ ኢየሱስ ከተደነቀባቸው የእምነት እንቅስቃሴዎች አንዱን ነው። ክብር ለስሙ። ወቅቱ መሲሁ ይመጣል፣ ያድነናል፣ ከዚህ ባርነት ነፃ ያወጣናል ብለው ተስፋ በሚያደርጉበት በዚህ ወቅት ነው ይህ ነገር የተፈጸመው እና ይህ መቶ አለቃ የገዢው ፓርቲ ወይም ደግሞ የሚገዛቸው አካል የሮም መቶ አለቃ ነው።
ስለዚህ በወቅቱ ትልቅ ስልጣን ነበር የነበረው ይሄ መቶ አለቃ። የመልእክቴ ርዕስ የእንግዳው እምነት ይሰኛል። የእንግዳው እምነት። ይሄ ከአንድ እስከ 10 ያነበብኩት ክፍል የሚያተኩረው በዚህ መቶ አለቃ ላይ ነው እና ይሄ መቶ አለቃ ለአይሁድ እንግዳ ነው። ለምን እንግዳ ነው? አንደኛ አይሁድ አይደለም፣ በፍጹም ከእነሱ ወገን አይደለም፣ አይሁድ አይደለም፣ ሮማዊ። ሁለተኛ ደግሞ መቶ አለቃ ነው፣ ባለስልጣን ነው። ድሮ ፌዴራል ብለን እንደምንጠራው እስራኤል የሚንቀጠቀጥበት ያስገዛቸው አይሁድ በሮም ቀኝ ግዛት ውስጥ ሆኖ የኢየሱስን መምጣት በሚጠብቁበት፣ ነገር ግን እዚህ ጋር የምንመለከተው እስራኤል ሮም እየገዛቻት በነበረበት በዛ ስርዓት ውስጥ የስርዓቱ ባለስልጣን ታውቃ ተደርጓል። የመቶ አለቃ ወደ እነዚህ ሰዎች ይመጣል እና በጣም የሚገርመው ነገር ይህ መቶ አለቃ በቅፍርናሆም ያለው፣ ምክንያቱም ቁጥር 1 ላይ ሲናገር ቃሉን ሁሉ በሕዝቡ ጆሮ በጨረሰ ጊዜ ወደ ቅፍርናሆም ገባ ይላል ኢየሱስ። ይሄ መቶ አለቃ ወደ ኢየሱስ መምጣትን እየቻለ መቶ አለቃ ሆኖ ሳለ፣ ባለስልጣን ሆኖ ሳለ፣ ገዢ የሆነ ሳለ ሽማግሌዎችን ጠርቶ ከአይሁድ ወገን የሆኑ ሽማግሌዎችን ጠርቶ ባሪያውን እንዲፈውስበት ኢየሱስን እንዲጠይቁለት ሽማግሌዎችን ላከ። ሌሎች አይሁዳውያን ላከ። እንግዲህ ልዩነቱን ተመልከቱ። በስልጣን ወደ እነሱ መምጣት ሲችል ወደ ኢየሱስ መጥቶ እባክህ እስኪ ልጄን ፈውስልኝ ማለት ሲችል፣ ለምን? መቶ አለቃ ነው፣ ባለስልጣን ነው፣ የእሱ ነው ጊዜው፣ ምንም የከለከለው ነገር የለም። ግን የሚገርማችሁ ነገር ወደ ኢየሱስ ለመቅረብ አልደፈረም። ይሄ መቶ አለቃ ግን ምንድን ያደረገው? ሽማግሌዎችን ጠራና ሎሎዬ ታሞብኛልና እባካችሁ ንገሩልኝ ለኢየሱስ አለ። ይሄ መቶ አለቃ በጣም የሚገርመው ይሄ መቶ አለቃ ስለ ራሱ አልነበረም ሽማግሌዎችን ጠርቶ ወደ ኢየሱስ መልእክት የላከው፣ ስለ ባሪያው ስለ ራሱ ማለት ነው። በጣም የሚወደው ባሪያው ታሞበት ነበር ይላል። ባሪያው ታሞ ሊሞት ቀርቦ ነበር ይላል እና በሞትና በሕይወት መካከል የነበረ ባሪያ ነበረው። ስለ ባሪያው መፈወስ ይሄ መቶ አለቃ ግድ ብሎት ኢየሱስ ጋር ሽማግሌዎችን ሲልክ እናያለን። የአይሁድን ሽማግሌዎች ወደ እርሱ ላከ። መጥቶም ባሪያውን እንዲያድንለት ለመነ። ስለ ራሱ አይደለም ጥያቄው። ይሄ መቶ አለቃ ብዙ ነገር ማለት ይችል ነበር። ይሄ መቶ አለቃ ስልጣን ነበረው። የስ መቶ አለቃ ምን አይነት የገዢው አካል ገንዘብ ነበረው? የስ ነበረው። ባለስልጣን ነው፣ ሀብታም ነው። ነገር ግን ስልጣኑ ሀብቱ የሚወደውን ባሪያውን ሊያድንላቸው በዛ ወቅት አይሁድ አንድ ልምምድ ነበራቸው። አይሁዳውያን አረማውያንን ይነኩ ነበር። እጅጉን ይንቋቸዋል። ከእነሱ ወገን ውጭ የሆኑትን በሙሉ ይንቁ ነበር አይሁዳውያን። እንግዲህ በባርነት ውስጥም ሆነው ከእነሱ ወገን ውጭ የሆኑትን ሰዎች አይሁድ ያልሆኑትን አረማውያንን ሁሉ ይንቁ ነበር። እንዲህ አይነት ልማድ ነበራቸው እስራኤል አይሁዳውያን። ይህንን ጠንቅቆ ይሄ መቶ አለቃ እንደሚንቁ ኤክስፔሪንስ ያውቃል። ኢየሱስ እንደ ሌሎቹ አይሁዳውያን ስለመሰለው ስለፈራ ነው ሽማግሌ የሚንቀው መስሎት። ለምን?
አይሁድ በባህሉ ሌሎችን አሳንሶ ያያል። ከእነሱ ጋር አንቀመጥም፣ ማዕድ አንቆርስም ይላሉ። ለምን? ስለሚል ማንን? ከእነሱ ወገን ውጭ የሆኑ አይሁዳዊ ያልሆነውን በሉ ይህንን መቶ አለቃው ያውቃል። ስለዚህ ምንድን ያደረገው? በገዛ ወገኖቹ ሽምግልና ላከ። በእነዚህ ሽማግሌዎች ምን ብሎ ሽማግሌዎቹ ጋር ይላሉ? አንድ የገባው እውነት አለ። ይህ መቶ አለቃ ከአይሁድ ወገን ያልሆነ መቶ አለቃ አንድ የገባው እውነት አለ። ያም ኢየሱስ ያድናል የሚል እውነት ነው። ልዩነታቸውን ወደኋላ ጥሎ የአይሁድን መናቅ ወደኋላ ጥሎ የራሱን ባለስልጣንነት ትቶ የራሱን ሀብታምነት ትቶ የኢየሱስን አዳኝነት ያው የኢየሱስን አዳኝነት ለራሱ ቋል ለሮሌው ይህንን ያህል መቶ አለቃ ይህ መቶ አለቃ የሚያምን መቶ አለቃ ነው። በክርስቶስ ኢየሱስ አዳኝነት ያመነ መቶ አለቃ ከእነሱ ወገን ያልሆነ ግን በክርስቶስ ኢየሱስ የሚያምን መቶ አለቃ። የሚቀጥለው ክፍል ደስ ይላል። ሽማግሌዎቹ ወደ ኢየሱስ ቀረቡና ኢየሱስ ሆይ ልትጎበኘው የሚገባው አንድ ሰው አለ አሉት። ልንጎበኘው የሚገባ ልናየው ቪዚት ልናደርገው የሚገባ አንድ ሰው አለ አሉ። እነዚህ ሽማግሌዎች ወደ ኢየሱስ ቀረቡ። ኢየሱስም ማን ነው ያላቸው ይመስሉ። እነሱ ሲመልሱ የመቶ አለቃው ሊጎበኝ ቤቱ ቪዚት ሊደረግ ይገባዋል። ኢየሱስም ለምን ያላቸው ይመስልና ሲመልሱ የመለሱት መልስ ነው እንዲህ እንዳስብ ያደረገኝ። ምን ይላል? መጀመሪያ መቶ አለቃው ከእነሱ ወገን እንዳልሆነ የተሰመረበት ሀሳብ ነው። የሮም ገዢ ነው፣ አይሁዳዊ አይደለም። ለምንድን ነው መጎብኘት ያስፈልገው? እውነት ነው፣ አይሁዳዊ አይደለም፣ ከእነሱ ወገን አይደለም። እውነት ነው። ግን እነዚህ ሽማግሌዎች ሲናገሩ ምናሉ ኢየሱስ ታዲያ ለምን መጎብኘት ያስፈልገዋል የሚለው ጥያቄ ሲጠይቁ ለኢየሱስ ምን አሉት? ሕዝባችንን ይወዳል፣ ከዛስ መሰብሰቢያችንን ሰርቶልናል። አስባችሁታል? ገዢ እያስጨነቀ በሚኖርበት ዘመን ላይ እስራኤል የኢየሱስን መምጣት በጭንቅ ባለችበት በዛ ሰዓት ላይ ከአስጨናቂው አካል ባለስልጣን የማምለኪያ ስፍራ ሲሰራ ሕዝቡን ደግሞ ሲወድ፣ ይሄ በሽማግሌዎች ዘንድ የተመሰከረለት። ኢየሱስ ጋር ሲሄዱ እነዚህ ሽማግሌዎች በአይሁድ ባህል በእድሜ የሚገፉ ናቸው። ኢየሱስም ሰማቸው ሪስፔክትፉል በሆነ መልኩ። ምክንያቱም ሰውየው ጥያቄውን ያቀረበው ይህ መቶ አለቃ ጥያቄውን ያቀረበው ሪስፔክትፉል በሆነ መልኩ ነው። ኢየሱስን አክብረው። ኢየሱስ ሁለት ያላሰበ ቆም አለ። እሺ ብሎ ከነሱ ጋር ወደ መቶ አለቃው ቤት ልንጎበኘው ይገባል፣ ልታየው ይገባል፣ ቪዚት ልናደርገው የሚገባ አካል አለ ወደ ተባለለት ቤት ወደዚህ መቶ አለቃ ቤት ብድግ ብሎ ሄደ። ጌታ ኢየሱስ ተነግሮታል። ሕዝባችንን ይወዳል፣ የማምለኪያ ስፍራን ሰርቶልናል ብለው መስክረዋል። ስለዚህ ኢየሱስ ድጋሚ አላሰበም፣ ያባከነ ጊዜ የለም። ብድግ ብሎ ከነሱ ጋር ሄደ። በዚህ መሃል ጌታ ኢየሱስ እዚህ ሰውዬ ቤት ከመድረሱ በፊት ሰውየው ብድግ ብሎ ወደ ኢየሱስ ይመጣ እናያለን። እና የሚገርመው ነገር ጌታ የተብሎ ሊጠራ የሚገባው መቶ አለቃው ለምን? ገዢ ነው። ገዢ አይደል እንደ ጌታ የሚባለው። ነገር ግን ይህ መቶ አለቃ ገና ኢየሱስን ሲያገኘው ኢየሱስን ጌታዬ አለው። ሃሌሉያ! የእውነት ይሄ መቶ አለቃ በጣም የገባው ሰው
የኢየሱስ አዳኝነት የእውነት የገባው ሰው ነው። መጀመሪያ ሽማግሌ ይላል በትህትና። ቀጥሎ ኢየሱስ ወደ እሱ ሲመጣ ኢየሱስን አፕሮች ያደረገው ኢየሱስን ሊያናገር የወደደው እንደ መቶ አለቃነቱ አይደለም። ነገር ግን ኢየሱስን ቀና ሲጠራው ጌታዬ ያለው። አይሁድ እኮ ጌታዬ ያለው ኢየሱስ የገዛ ወገኖች እኮ ጌታዬ ያሉት በስሙ ነው የጠሩት። ኢየሱስ ወይ ያሉት ከቁጥር 6 እስከ 8 ያለውን ስንመለከት ይህ መቶ አለቃ ኢየሱስን ጌታዬ ብሎ ሲጠራው እናያለን። ይህ መቶ አለቃ እንዴት ያለ ትህትና የተላበሰ መቶ አለቃ ነው! እንዴት ያለ እምነት ያለው መቶ አለቃ ነው! በጣም ሀምብል ነው። በጣም ትሁት ነው። ስልጣኑ እንኳን የእሱ እስከማይመስል ድረስ ትህትና ነው። ስለ ኢየሱስ ያወራው ኢየሱስን ሲያገኘው ከኢየሱስ ጋር የነበረው ኮሚኒኬሽን ትህትናና እምነትን በዚህ መቶ አለቃ ሕይወት ውስጥ ተገልጾ እናያለን። የሚገርም ትህትና ከገዢው መቶ አለቃ አየን። በተለይ ከቁጥር 6 እስከ ቁጥር 8 ያለውን ደግሜ ያነበዋለሁ። እንደዚህ ነው። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ እንግዲህ ጉዞ የተጀመረው ወደ መቶ አለቃው ቤት እየቀረበ ነው። በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከ። አለው፣ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትልቀም። ኢየሱስ ነው እንጂ መቶ አለቃው ቤት መግባት የሚገባው። መቶ አለቃው ስልጣኑን ማሰብ ትችላላችሁ። አንድ ባለስልጣን ቤት እንዴት እገባለሁ? ነገር ግን አንተ ቤት ልትገባ አይገባም ብሎ አፕሮች ሲያደርገው በጣም የተሰበረን ትህትና ሲያሳየው ለኢየሱስ እናያለን። ይሄ ነገር ግን ኖቲስ ሳይደረግ አላለፈም። የሚገርም ነገር ሀፕን አደረገ። አንተ ይለዋል ሲናገር፣ አሁንም ወደ ቤት በቀረበ ጊዜ የመቶ አለቃው ወዳጆቹን ወደ እርሱ ላከና አለው፣ ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴን አልቆጠርኩም። ተመልከቱ ራሱ እንዴት ዝቅ አድርጎ እንደሚያናገር። ነገር ግን ቃል ተናገር ብላቴናዬም ይፈወሳል አለው። ይህ ነገር ኢየሱስን ገረመው እና መገረሙን ኢየሱስ ዝም ብሎ ማልፋት ፈለገ። ምን አለ? በሕይወት ዘመኑ ካስደነቁት ሁለት ነገሮች አንደኛውን እዚህ ጋር ኢየሱስ ተናገረ። እንደዚህ አይነት እምነት አላየሁም አለ ኢየሱስ። ኢየሱስም በዚህ ሰው እምነት ተደነቀ ይላል እግዚአብሔር ቃል። ኢየሱስ ሁለት የተደነቀ የሚል ቃል እናያለን በአዲስ ኪዳን ላይ። አንደኛው ይሄኛው በዚህ ሰው እምነት ተደነቀ ይላል። ሁለተኛው ደግሞ ባለማመናቸው ተደነቀ ይላል። ሁለቴ የተደነቀበት ነገር አንደኛው ነውና የዚህ መቶ አለቃ እምነት፣ የዚህ መቶ አለቃ አፕሮች ትህትና፣ ዝቅ ማለት፣ ከማንነት ወርዶ ኢየሱስን በዚህ ልክ መቀበል ኢየሱስን አስደነቀ እና ደግሞ የሰጠው ምሳሌ እኔ አለቆች አሉኛል፣ እንደገና ከስሬ ደግሞ ሌሎች አሉ። በአንደበቴ በሚወጣ ቃል ተግባር ላይ የሚፈጸሙ ብዙ ነገሮች አሉ። ቢካዝ እኔ አለቃ ስለሆነ። ስለዚህ አንተ እኔ ቤት መግባት አያስፈልግም፣ ድካም ነው። ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። የሚገርማችሁ ነገር ይሄ መቶ አለቃ
የገዛ ባሪያው የሚወደው ባሪያው ስለታመሙበት ባሪያው እንዲድንለት ነው እየጠየቀ ያለው ስለ ራሱ አለ እና በሌላ ቋንቋ ምን ማለት ነው? መድኃኒቱን እየወሰደ ያለው መቶ አለቃው እንዲድን የተፈለገ የታመመው ደግሞ ሎሌ። እንደዚህ አይነት አሰራር አለ። እኔ መድኃኒት ውጭ ሌላ ሰው እንግዲህ ኢየሱስ ይህን ሲያደርግ እናያለን። ብዙዎቻችን ስለ ልጆቻችን እኛ እንጸልይ ይሆናል። ስለ እናት አባት እናቶች አላችሁ በዚህ ጉባኤ ታለቅሱ ይሆናል። ስለ ልጆቻችሁ ትተጉ ይሆናል። 24 ሰዓት ጌታ ሆይ እባክህ ልጆቼን አደራ፣ ከሌን አደራ፣ ቅድም ስንጸልይ ሀገራችንን አደራ እንደተባለው የምንተጋለት አካል ይኖር ይሆናል። ኢየሱስ ያንን ይሰራል። ያይ መቶ አለቃው ስለ ሎሌው የሚጠይቀው ቤቴን ማክባ አትዳስሰው አትንካው ያለ ዝም ብለህ ቃል ብቻ ተናገር። ያመነው መቶ አለቃው የሚድነው ሎሌው የለም እኮ ሎሌው እኮ እዛ አካባቢ የለም፣ ቤት ውስጥ ነው፣ እየተሰቃየ ነው፣ በሞት ጣር ላይ ነው ያለው። ነገር ግን ስለ ሎሌው የሞት ጣር መቶ አለቃው አመነ በክርስቶስ ኢየሱስ። ሰይፍ በእስራኤል ላይ በበረታበት ጊዜ እስራኤል የራሷ ፈቃድ ባልነበራት ጊዜ በሮም ቅኝ ግዛት ውስጥ በወደቀች ጊዜ ይሄ መቶ አለቃ ተገኘ። የሚራራ መቶ አለቃ ተገኘ እና ይሄ መቶ አለቃ ትልቅ አቅም ያለው ሰው ነው። የወቅቱ በዚህ ስለነበር ብዙ ነገር ማለት ይችል ነበር። ቅድም እንዳልኳችሁ ትልቅ አቅም ያለው ሰው በስሬ ብዙ የሚታዘዙ አሉ ይብሏል። ሀብት የነበረው ስልጣን የነበረው ሰው የነበረው ነገር ግን የሎሌውን ሕይወት ሊያድንለት አልቻለም። ግን አንድ ነገር አውቋል። የሎሌውን ሕይወት ሊያድን የሚችል ኢየሱስን አውቋል። ከማወቅም ደግሞ አልፎ በዚህ በኢየሱስ አምኗል። እና እናንተ ታዲያ ለምንድን ነው ስለ ልጆቻችሁ የምትጸልዩት? ኢየሱስ እንደሚያድን ስላመናችሁ አይደለም? ይመልሳል ኢየሱስ። ስለ ሀገራችን የምንጸልየው ወደሚሰማ ጌታ አይደለምን? ጆሮን የፈጠረ የኔ እና የእናንተ ጆሮ እርስ በርስ መደማመጥ ከቻለ እነሆ ጆሮን የፈጠረ አይሰማምን? ይሰማል። ስለዚህ ስለ ሀገራችሁ የምትጸልዩትን ቀጥሉ። ስለ ልጆቻችሁ የምትጸልዩትን፣ ስለ ቤተክርስቲያን የምትጸልዩትን ቀጥሉ። ምን አገባኝ ብላችሁ እንዳታቆሙ። የሚታይ ነገር ብታጡ እንኳን የሚያስደስት ነገር ባታዩ እንኳን እንዳታቆሙ። ኢየሱስ ይመልሳል። ሰዎች ብዙ ጊዜ አለን የሚሉት ብዙ ነገር ይኖራቸዋል። ደግሞ አይተናል። በዘመናችን ባለስልጣኖችን ስልጣናቸውን ተጠቅመው ክርስትና ሊያጠፉ የሄዱበትን መለከት አይተናል። ስልጣንንም እኛ ባለስልጣንን ባናየው ግን ባየነው ልክ አይተናል። አለን የሚሉት ብዙ ነገር ይኖራል። ሰዎች ሀብት ሊሆን ይችላል። ነገር ግን ይሄ ሁሉ ቢኖርም እንኳን ውስንነት አለው። ሰው ይወሰናል። የማይችለው ነገር አለ። በፍጹም የማይችለው ነገር አለ። እንደዚህ መቶ አለቃ ሎሌውን ማዳን አልቻለም እና አይገርማችሁ ሰዎች ይሄ አለን ይሄ አለን ብለው ቢንቀሳቀሱ በፊታችሁ ቢሰለጥኑ በእናንተ ላይ አይገርማችሁ። የሰው ባህሪ ነው። ማናችንም ጋር ውስንነት እንዳለ ይሄ የሰው ባህሪ ነው። የራሱ ሀብትና ስልጣን
ራሱንም ሎሌውን ማዳን እንዳልቻለ እንደዚህ አይነት ውስንነት እንዳለ ሁሉ የማይወሰነውን ኢየሱስን ደግሞ እናመልካለን። ይሄ መቶ አለቃ ይህንን እውነት ተረድቷል። ይሄ ውስንነት አልያዘውም። ኢየሱስን ሊይዘው እንደማይችል አውቋል። ስለዚህም ኢየሱስን ሄዶ አናገረው። አንድ ነገር ያውቅ ነበር። ኢየሱስ አዳኝ ነው ያውቅ ነበር። ቅዱሳን የኢየሱስን አዳኝነት ማወቅ ይቻላል። ነገር ግን ኢየሱስ እንደሚያድን ደግሞ ማመን የተለየ ነገር ነው። ኢየሱስ ያድናል። ይህ መቶ አለቃ ከስልጣኑ ከሀብቱም በላይ በዚህ አዳኝ በሆነው በኢየሱስ ላይ ታምኖ ነበረ። የኢየሱስን አዳኝነት አውቆ አምኖ ነበረ። ዛሬ እኔና እናንተ እንደዚህ የሚከብደን በሞት ጣር ላይ ያለ እውነት እጃችን ላይ ሊሞትብን ያለ ቤታችን ትተን የመጣን በቃ ተስፋ ቆርጠን ይቅርብኝ በቃ ብለን የተውነው ነገር ሊኖር ይችላል። ለኢየሱስ ቀላል ነው። እንደዚህ መቶ አለቃ ጭራሽ ቤት እንዳትመጣ ምናልባት ላይመጥንህ ይችላል የሚልን እምነት በክርስቶስ ላይ ልናዳብር ይገባል። የቤተ ክርስቲያን ራሱ ኢየሱስ ስለሆነ ባለቤቷ የሞተላት የተሰቀለላት ኢየሱስ ስለሆነ ይህ እውነት ለቤተ ክርስቲያን ተጻፈ። ጌታችን ኢየሱስ ክርስቶስ ታሞ አይደለም የሞተው ስለ ቤተ ክርስቲያን። መድኃኒታችን ኢየሱስ እንደ ማንኛውም ሰው አይደለም የሞተው። ነገር ግን አዳኛችን ኢየሱስ ተገሎ ነው የሞተው። ሰዎች ናቸው የገደሉት። በእኔ እንደ ተፈጥሯዊ ሞት አይደለም የሞተው፣ በሰው እጅ ተገሎ ነው የሞተው። ይህ ደግሞ የሆነው እኔና እናንተ እንድንድን ነው። ስለዚህ ያውቃል ኢየሱስ። ይህ እውነት ዛሬ ለቤተ ክርስቲያን የተሰጠው የሞተው ስለ እኔና ስለ እናንተ በሰው እጅ የተገደለው ኢየሱስ ለቤተ ክርስቲያን ራስ ስለሆነ ነው። ስለዚህ ቅዱሳን እንደዚህ መቶ አለቃ በእምነትና በርኅራኄ በክርስቶስ ላይ ባለን እምነት እንድናምን ዛሬ ልናችኋል። ሁላችንም በክርስቶስ ኢየሱስ ላይ ባለን እምነት እንደግ፣ እንወቀው ኢየሱስን። ምናውቀው ኢየሱስ አዳኝ መሆኑን እንመን፣ ፕራክቲስና በግል ሕይወታችን ውስጥ ምንም ሩም አይኖረን፣ ሁሉንም ለኢየሱስ እንስጥ። በእምነትና በርኅራኄ ከመቶ አለቃው ተምረን በክርስቶስ ላይ በእምነት እንኖር። እንጸልይ። እግዚአብሔር አምላካችን ሆይ እውነት ነው፣ በክርስቶስ ኢየሱስ በማመን የሚገኘው ይህን የዘላለም ሕይወት ወርሰናል። ነገር ግን ጌታ ሆይ ዕለት ዕለት ኢየሱስን በሕይወታችን በእያንዳንዷ እርምጃ በእምነት እግዚአብሔር ሆይ በትህትና ከዚህ መቶ አለቃ እንዳየነው በክርስቶስ ላይ ባለን እምነትና ትህትና እንድናድግ እግዚአብሔር ሆይ እንድትረዳን በክርስቶስ ኢየሱስ እንለምናለን። ይህ የዘወትር ጥያቄያችን ነው። ጌታ ሆይ ዕለት ዕለት በክርስቶስ ላይ ባለን እምነት
እግዚአብሔር ሆይ ትንሽ ትልቅ ሳለን ልባችን ሳይረድ ሳንሰን እግዚአብሔር ሆይ በፊት አንተን ደስ በሚያሰኝ ኢየሱስን በሚያስደንቅ እምነት እንድናድግ ልትረዳን በኢየሱስ ስም እንጠይቃለን። ስላስተማርከን ተመስገን። እንወድሃለን፣ እናከብርሃለን በጌታ በኢየሱስ